ጉዞ መቼም ቢሆን እንደሳችን ያለን መተማመን ከፍተኛ እንዲሆንና በአገራችን በመካሄድ ላይ ያለውን የኢትዮጵያን ህዳሴ እውን የማድረግ ጉዞ መቼም ቢሆን እንደማይቀለበስ ያረጋገጠልን ሆኗል። ኢትዮጵያ ታላቋን መሪዋን በማጣቷ ከፍተኛ ጉዳት የደረሰባት ብትሆንም የጠቅላይ ሚኒስትር መለስ ብሩህ አእምሮ ያፈለቃቸው መሰረታዊ ፖሊሲዎችና ስትራቴጂዎች ተጠናክረው ተግባራዊ መሆን ይቀጥላሉ። በሕገ መንግስታችን የተከበሩ የግልና የቡድን መብቶች ከመቼውም ጊዜ በላይ ሰፍተውና ጎልብተው እንዲቀጥሉም ይደረጋል። በሀገራችን የተጀመረው የዲሞክራሲ ተቋማት ግንባታ በጠቅላይ ሚኒስትር መለስ ፈለግና ራዕይ ተጠናክሮ እንዲቀጥልም ይደረጋል። ኢትዮጵያ በአፍሪካ ቀንድና በአፍሪካ በመጫወት ላይ ያለችው ገንቢ ሰላማዊና በጋራ ተጠቃሚነት ላይ የተመሰረተ ሚና ተጠናክሮ የሚቀጥል ከመሆኑም በላይ ሀገራችን ዛሬም እንደ ትላንቱ የመልካም ጉርብትና አብነት ሆና ትቀጥላለች። ኢትዮጵያ ዛሬም እንደ ትላንቱ በአፍሪካ ህብረትና በዓለም አደባባይ የምትጫወተው ገንቢ ሚና ጠቅላይ ሚኒስትር መለስ ባስቀመጡት ራዕይና ፈለግ በመመራት ተግባራዊነቱ ተጠናክሮ እንዲቀጥል ይደረጋል። የተከበራቸው የሀገራችን ህዝቦች፣ የተከበራቸው የኢትዮጵያ ወዳጆች፣ ታላቁ የሀገራችን መሪ ክቡር ጠቅላይ ሚኒስትር መለስ ዜናዊ የመታመማቸው ወሬ ከተሰማ በኋላ መላ የሀገራችን ህዝቦች ለመሪያችን ልዩ ልባዊ ፍቅር በማሳየትና በየእምነታቸው መሰረት በጸሎት መልካም ምኞታቸውን ሲገልጹ እንደቆዩ በከፍተኛ አድናቆት ተገንዝቧል። የሚኒስትሮች ምክር ቤት መላ የሀገራችን ህዝቦች በዚህ አስቸጋሪ ወቅት ከመንግስት ጎን ተሰልፈው ሀገራቸውን በተረጋጋና ሰላማዊና ትክክለኛ አቅጣጫ ለማስቀጠል ላደረጉት ከፍተኛ ትግል ያለውን አድናቆት እየገለጸ እንግዲህም ሀገራችንን ከዚህ አስቸጋሪ ነገር ግን በአስተማማኝ ሁኔታ ከምናልፈው ወቅት ባሻገር ለዘላቂ እድገቷ ሰላሟና የህዝብ ተጠቃሚነት እጅ ለእጅ ተያይዘን በከፍተኛ ኃላፊነት መንፈስ እንድንንቀሳቀስ ጥሪውን ያቀርባል። በርካታ የአፍሪካና የዓለም መሪዎች የታላቁ መሪያችን ጤንነት ሁኔታ ከሰሙ በኋላ በተለያዩ መንገዶች ላኩልን የመልካም ምኞትና የድጋፍ መግለጫ የኢፌዴሪ መንግስቶች ምክር ቤት በከፍተኛ አድናቆት እንደሚመለከተው፣ በዚህም አጋጣሚ ኢትዮጵያ ከሁሉም ሀገሮች ጋር የፈጠረችውን መልካም ግንኙነት አጠናክራ እንደምትቀጥል ለመግለጽ ይወዳል። ክቡር ጠቅላይ ሚኒስትር መለስ ዜናዊ በሕክምና ሲረዱ በቆዩበት ወቅት ሁሉ ካጠገባቸው ሳይለዩ የተቻላቸውን ሁሉ ድጋፍ ያደረጉና የመሪያችንን ጤንነት ለመመለስ አቅማቸው የፈቀደውን ትብብር ላደረጉልን የሕክምና ሙያተኞች የኢፌዴሪ መንግስት ልባዊ ምስጋናውን ያቀርባል። የኢፌዴሪ መንግስት የሚኒስትሮች ምክር ቤት የጠቅላይ ሚኒስትር መለስ ዜናዊ የቀብር ስነ ስርዓት የሚፈጸምበትን ሂደት በማስመልከት ቀጣይ መግለጫዎችን የሚያቀርብ ሲሆን በሕገ መንግስታዊ ስርዓቱ መሰረት ክቡር ምክትል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚኒስትሮች ምክር ቤትን እየመሩ ይቀጥላሉ። የተከበራቸው የሀገራችን ህዝቦች፣ የተከበራቸው የኢትዮጵያ ወዳጆች፣ ሀገራችን ታላቁንና አርቆ አሳቢውን መሪዋን በማጣቷ ከፍተኛ ጉዳት የደረሰባት ቢሆንም ኢትዮጵያውያን ከመቼውም ጊዜ በላቀ ሁኔታ የጠቅላይ ሚኒስትር መለስን የለውጥና የሀገር ግንባታ ራዕይ ተግባራዊ ለማድረግ በከፍተኛ ሀገራዊ የአንድነት መንፈስ ልንረባረብ የምንገደድበት ወቅት ላይ እንገኛለን። የኢፌዴሪ መንግስት የሚኒስትሮች ምክር ቤት ይህ አስቸጋሪ ወቅት በአስተማማኝ ሁኔታ ታልፎ ሀገራችን በእርግጥም የተነደፈላትን የለውጥ ራዕይ ተግባራዊ እንድታደርግ ከመቼውም ጊዜ በላቀ አንድነትና የትግል መንፈስ እንድንረባረብ ጥሪውን ያቀርባል። በዚህ አጋጣሚ ለመላ ሀገራችን ህዝቦችና ለታላቁ መሪያችን ለአቶ መለስ ዜናዊ ቤተሰቦች መጽናናትን ይመኛል።